አሰፋ ጫፎ ምን ይላል መሰላችሁ? የኢትዮጵያ ሕዝብ የማይመጣ ነገር የመጠበቅ የረጅም ጊዜ ልምድ አለው ይላል። ኢትዮጵያውያን እንዴት አንድ ካምፓኒ ወደ እናንተ መጥቶ በ660 ሺህ ብር እና በ890 ሺህ ብር እነዚህ የምታዩቸውን መኪኖች አስመጣላችኋለሁ ሲላችሁ አምናችሁ ብራችሁን የምትሰጡ ሰዎች ምናችሁን ነው የሚያማችሁ? ምናችሁን ብትታከሙ ነው የምትድኑት? ወይስ አሰፋ ጫፎ ያለው ትክክል ነው? በዛ ላይ ደግሞ 25% 200 ሺህ ብርና 15% 150 ሺህ ብር ሰጥቶ ነው መኪና የሚያስመጣላችሁ ከውጭ። ለዛው 150 ሺህ ብር በዚህ ሰዓት እኮ እንኳን መኪና ኩባያ አያመጣም እኮ ከውጭ ሀገር ጎበዝ። በምን አይነት ሁኔታ አምናችሁት ነው? የእናንተ ማመን ሳያንስ ደግሞ ሄዳችሁ ቤተሰቦቻችሁን፣ ሄዳችሁ ጓደኞቻችሁን፣ ሄዳችሁ ወንድሞቻችሁን ታስበላላችሁ። እንግዲህ ጤግሮስ ትሬዲንግ የሚባለው የወፈፊዎች ስብስብ እኔ ኦሮሚያ ላይ እና አዲስ አበባ ዙሪያ ላይ የቀረ ነበር የሚመስለኝ። ለካ አማራ ክልል ገብቷል። አማራ ክልል ደብረ ብርሃን ላይ ብቻ የገባ ነበር ይመስለኝ። ጎንደር ላይም ገብቷል። ለካ ጎንደር ላይ ገብቶ እዚህም እንደዚሁ የመምህራንን በ660 ሺህ ብር እችኛዋን መኪና በ890 ሺህ ብር ደግሞ እችኛዋን መኪና አስመጣላችኋለሁ። እናንተ ቀስ ብላችሁ አሁን ላይ 200 ሺህ ብርና 150 ሺህ ብር ብቻ እንትን ካላችሁ አስመጣላችኋለሁ ብሏቸው ነው ፈፍ ያደረጋቸው። በዛ ላይ ደግሞ ከፍኖት ማይክሮ ፋይናንስ ጋር በመተባበር ነው ይህንን ሊያስመጣላቸው ያሰበው። መጀመሪያ እኮ ጥያቄው አንድ ካምፓኒ ነጋዴ መንግስተ ሰማያት ለመውረስ ነው እንዴ የሚነግደው? ትርፍ ለማግኘት አረ እና እንዴት ነው ትርፍ? ይሄን ከዚህ ከ150 ሺህ ብር ላይ ትርፍ አዝኖላችሁ ነው ለእናንተ በእግራችሁ ስለሄዳችሁ አዝኖላችሁ? በፍጹም። ይሄ 200 ሺህ ብር በዛ ላይ ፍኖት የመጀመሪያ ቁጠባ ነው። ከዛም በኋላ የምትከፍሏቸው ክፍያዎች በየጊዜው ይኖራሉ። በዛ ላይ አያስመጡላችሁ። እንደዚህ ለሁለት ተባብ የመጀመሪያው ነው ባይዚ ፍኖት እነዚህ ማይክሮ ሳኮ የሚባሉት ካምፓኒዎች እንደዚህ ህዝብ አጥሮ ሲሄዱ ይሄ ጤግሮስ የሚባለው የአዲስ አበባ መምህራን ሲበላ ከአዲስ አበባ ትምህርት ቢሮ ጋር ሆኖ ነው። የኦሮሚያ ወጣቶችን ሲበላ የኦሮሚያ ወጣቶችና ስፖርት ጋር በመተባበር ነው። እነዚህ የስራ ኃላፊዎች በመንግስት የተቀጠሩ ደሞዝ የሚሰጣቸው ሰዎች ጭምር በ660 ሺህ ብር እና በ890 ሺህ ብር መኪና ያስመጣላችኋል እውነቱን ነው ብሎ ራሱን ተሳስቶ መምህራኖችን አሳሳተ። ይሄ ከሆነ በኋላ ብሩን ከተቀበለ በኋላ ተከሰሰ። ፍኖትም ተከሰሰ፣ ጤግሮስም ተከሰሰ። ጤግሮስ ወረድ የለም። የሚገርማችሁ ነገር ፍኖት ማይክሮ ፋይናንስ ላይ ሳኮ ላይ ያለው የአቢሲኒያ ባንክ ላይ 5,085,702 ብር ነው ያለው አካውንቱ ላይ። አባይ ባንክ ላይ ሁለት አካውንት ላይ አንደኛው ላይ 377,231 ሺህ ብር ሲኖረው አንደኛው ላይ ደግሞ 114,164 ብር ነው ያለው። እንዴት ተደራጅተው በጊዜ ገንዘባቸውን እንዴት አውጥተው እናሸሹት ይሄ ይነግራችኋል። በዛ ላይ ይሄ የተያዘው 3 ጊዜ እግር ተጥሎበታል። ይሄ 4ተኛ እግር ሲመጣ ነው። ይሄን መጀመሪያ በአማራ ብሔራዊ ክልላዊ መንግስት የጎንደር ከተማ ፖሊስ የጎንደር ከተማ አስተዳደር የሙስና ምርመራ ቡድን የሚባለው አስይዞታል። የጎንደር ከተማ ጠቅላይ ፍርድ ቤትም አስይዞታል። እንደገና ራሱ በአማራ ብሔራዊ ክልላዊ መንግስት ጠቅላይ ፍርድ ቤቱ እንደገና ደግሞ አስይዞታል 3 ጊዜ። አሁን 4ተኛ ነው የተያዘው እንዳይወጣ ተብሎ እግድ ይወጣበት። 4ተኛ ደብዳቤ ሲሄድ ነው እቺ ነች ያለችው ተብሎ እንትን ያለው። ዋናው ጥፋተኛ ነው የሚመስለኝ እኛ ነን። ሁለተኛው ጥፋተኛ ደግሞ እዛ ጋር ደሞዝ እየበሉ ቁጭ ብለው ደሞዝ እየበሉ ይሰጣችኋል፣ መኪና ያስመጣላችኋል ብሎ ያስበሉን አካላት ናቸው፣ የመንግስት አካላት። ስለዚህ አሁንም እነዚህን ሁለት
ጤግሮስን እና ፍኖትን ብቻ ሳይሆን እነዚህ የመንግስት መስሪያ ቤት ጭምር ተከሰው ትምህርት መውሰድ አለባቸው፣ መክፈል አለባቸው። በተጨማሪ ግን ጠይቁ ባካችሁ። ቀላል ነገር ነው ይሄ። በ150 ሺህ ብር መኪና አይገኝም። የለም 800 ሺህ ብር የለም። ከ2 ሚሊዮን ብር በታች መኪና የለም፣ አይመጣም፣ አያወጣም። ጭራሽ ስሌቱ እንደዚህ አይሰራም። እና ብዙ ጊዜ የምንበላው እንደዚህ አይነት ሰዎች ናቸውና ጤግሮስ ትሬዲንግ በኦሮሚያ ክልል ላይ ከሀገር እንዳይወጡ ምልክት ወጥቶባቸዋል። የአዲስ አበባ መምህራን እንኳን ብለው ሰልችተዋቸው ወደ መጨረሻው ደረጃ የደረሱ ይመስለኛል። ሌላ ክልል ላይ ያላችሁ ሰዎችም እንደዚህ አይነት ሰዎች ከመጡባችሁ በጠበላችሁ ልትሏቸው ይገባል። የጤግሮስን ሰዎች ግን የምታውቁ፣ በዚህ አጋጣሚ ያሉበትን ቦታ የምታውቁ ሰዎች ብትጠቁሙን መልካም ነው ባይነን። መልካም ቀን ይሆንላችሁ።